ሼር አድርጉት ለየቦታው ወታደሩ ከራሱ ህዝብ ጋር እየተጋደለ የራሱን ህዝብ እየገደለ እሱም እየተገደለ መቀጠል የለበትም የአብይ አህመድ ስርዓት እስካለ ኢትዮጵያ ውስጥ ደም ማፍሰስ አይቆምም በውስጥም በውጭም ለአመራርም ብቃትም የላቸው እንኳንስ ለመምራት ለማውራት የማይችሉ አይታችሁታል በብርሃኑ ጁላ ሌሎች ሲባል ተቀንጠሉ ከፈለጋችሁ እንደዚህ አድርጉ ከፈለጋ አይችሉም ንግግር እንኳን አይችሉም ብታወራቸው በዲፕሎማሲ ቋንቋ ተነጋግረህ የምትግባባቸው አይደሉም የማሃይም ጥርቅም ነው የሚሊተሪ አዛዦች በላቸው 4 ኪሎ ያለው የበሻሻውም ንጉስ ነኝ እናቴ ጠንቁላልኛለች የሚለው እነዚህን አሳስ ገሰሶች በመጠበቅ ወንበራቸውን ስልጣናቸውን ለማስጠበቅ በላይ አንድ ወታደር አትሙት አሁን ጦርነቱን አስፍተው ትግራይ ላይ መጥተዋል እንግዲህ ታያችሁ ባለፈው ከትግራይ ጋር በነበረው 27 ቢሊዮን ዶላር አሁን ደግሞ ይሰፋል ከዛ ወደ ኤርትራውም ይሄዳል ወደ ሱዳኑም ይገባል ትርምስ መስመስመስ እንደዚህ ወንድሜ አገር መምራት አይችሉም በቃ ሀገር መምራት አይችሉም ለአንድ አመት ህፃን ልጅ በብርጭቆ እንደሰጠው ቁጠረው ወታደር ተነቃ እንደው ንቃ እኔ ላነቃ ነው እዚህ ያለሁት ሌላም የምታቀው ወታደር ጓደኛ ሼር አድርግለት የሚያዋጉ ለኢትዮጵያ ነው ምናምን ውሸታቸው ነው እነሱ ልጆቻቸውንና የኦህዴድ ብልጽግና ለሚዘርፈው ለሚበላው ለስልጣኑ ነው የሚያዋጉ ለኢትዮጵያ አይደለም ለኢትዮጵያ መዋጋት ለኢትዮጵያ ህዝብ የምትዋጋ ከሆነ ህዝብህን አትግደል አማራ ክልል ህዝብ አትግደል ኦሮሚያ ክልል ህዝብ አትግደል ትግራይ ክልል ህዝብ አትግደል ደቡብ ክልል ህዝብ አትግደል እምቢ